Por supuesto, el récord de la prueba más que trituradísimo. Eso es. Y segunda marca de la historia, el récord de su país. Va sufriendo. Tendría que hacer 6. ይህ ኢትዮጵያ በታሪኳ በሴት አትሌቶቿ ተሩጦ የማያውቅ እጅግ አስደናቂ የማራቶን ብቃት ነው። ፎቴን ተስፋይ በ2026ቱ የባርሴሎና ማራቶን ስሟን በአትሌቲክስ መዝገብ ላይ ለዘላለሙ በወርቅ ያተመችበትን ድንቅ ብቃት አስመልክታናለች። የተወደዳችሁ የጥልቅ ስቶሪስ ተከታታዮች ይህ ታሪካዊው የ2026 የባርሴሎና ማራቶን ነው። ፎቴን ተስፋይ ከጦርነት ላንቃ ተርፋ አስደናቂውን ሪከርድ የሰበረችበትን ቪዲዮ አብረን እንመለከታለን። ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። በማራቶን ውድድር ለመጀመሪያ ጊዜ የሚሳተፍ አትሌት ብዙውን ጊዜ የሚያሳስበው አንድ ነገር ብቻ ነው፣ 42 ኪሎ ሜትሩን በጥሩ ሁኔታ ማጠናቀቅ። ኢትዮጵያዊቷ የረጅም ርቀት ኮከብ ፎቴን ተስፋይ ግን በመጀመሪያ የማራቶን ተሳትፎ ያደረገችው ከዚህ በላይ ነበር። በ2026 የባርሴሎና ማራቶን ፎቴን በ2 ሰዓት ከ10 ደቂቃ ከ51 ሰከንድ በሆነ ድንቅ ሰዓት ፍጻሜውን በመሻገር የማራቶንን ዓለም አስደንግጣለች። ይህ ውጤት በታሪክ ፈጣኑ የሴቶች የመጀመሪያ የማራቶን ተሳትፎ ሆኖ የተመዘገበ ሲሆን ፎቴንንም በዓለም የሴቶች ማራቶን ታሪክ ከፍተኛ ቦታ ላይ አስቀምጧታል። ከሩት ቺፔንጌቲች በመቀጠል ሁለተኛዋ ፈጣኗ የማራቶን ሯጭ ሆናለች። ይህ ድል ግን በቀላሉ የተገኘ አልነበረም። እጅግ በጣም ብዙ ፈተናና ውጣ ውረዶች የነበሩበት ነው። ፎቴን ተስፋይ በረጅም ርቀት ሩጫ ዓለም ውስጥ አዲስ ስም አልነበረችም። በ2016 በዓለም ወጣቶች ሻምፒዮና በ3000 ሜትር አራተኛ በመውጣት ችሎታዋን አሳይታ ነበር። በ2019 ደግሞ በዓለም ሀገር አቋራጭ ሻምፒዮና 11ኛ ደረጃን ይዛ አጠናቃለች። ከዚያ በኋላ ግን ህይወቷና የስፖርት ጉዞዋ በድንገት ተቀየረ። ከ2020 ጀምሮ ለተወሰነ ጊዜ ከውድድር ራቀች። በዚያ ወቅት ዓለም በኮቪድ-19 ወረርሽኝ ተናወጠች። በተጨማሪም በትውልድ አካባቢዋ ትግራይ የነበረው ጦርነት የውድድር ህይወቷን ሙሉ በሙሉ አስተጓጎለው። ከሰላም ስምምነቱ በኋላ ወደ አዲስ አበባ መጥታ እንደገና ልምምድና ውድድር ማድረግ ጀመረች። ከዚያም በፍጥነት የዓለምን ምርጥ የረጅም ርቀት ሯጮችን መቀላቀል ቻለች። በጎዳና ላይ ሩጫ 10 ኪሎ ሜትርን 30 ደቂቃ ከ26 በመሮጥ በተለያዩ የግማሽ ማራቶን ውድድሮች ላይ ድል መቀዳጀት ጀመረች። በቫሌንሲያ ግማሽ ማራቶን 63 ደቂቃ ከ21 ሰከንድ በመግባት የዓለምን ትኩረት በሙሉ መያዝ ቻለች። ፎቴን ወደ ባርሴሎና ስትሄድ የማራቶን ዓለም ትኩረት ቢሰጣትም እንዲህ ያለ ውጤት እንደምታስመዘግብ ግን ጥቂቶች ብቻ ነበር ያመኑት። ምክንያቱም አትሌቶች 42 ኪሎ ሜትሩን በውጤት ለማጠናቀቅ የሰውነት ጽናት፣ የኃይል አጠቃቀም፣ የፈሳሽ አወሳሰድ፣ የፍጥነት ክፍፍልና የአይምሮን ጥንካሬ የሚፈልግና እጅግ በጣም የሚፈትን በመሆኑ ያንን በጽናት የሚያልፉት ጥቂት አትሌቶች ናቸው ተብሎ ይገመት ነበር። መጀመሪያ የነበረው ግምት ከ2 ሰዓት ከ16 አካባቢ ማራቶንን ማጠናቀቅ ትችላለች ተብሎ ነበር። ነገር ግን ከአዲስ አበባ የሚወጡ ሪፖርቶች እየጨመሩ ሲሄዱ ግን ይህ ግምት መቀየር ጀመረ። አሰልጣኟ ገመዶ ደደፎ በልምምድ ላይ የሚያየው ነገር ከተለመደው በላይ እንደነበርና ውጤቷም የተሻለ ሊሆን እንደሚችል አስቀድሞ ተንብዮ ነበር። ፎቴን በልምምድ ላይ የምታሳየው ፍጥነትና ጽናት ለአንድ ትልቅ ነገር እየተዘጋጀች መሆኑን ቁልጭ አድርጎ የሚያሳይ ነበር። የውድድሩ ቀን ሲደርስ ፎቴን ከመጀመሪያው ሜትር ጀምሮ ከወንድ አጃቢዎች ጋር በመሮጥ ፍጥነቷን ከዓለም ክብረ ወሰን ፍጥነት ጋር አስተካክላ ጀመረ። ግማሽ ማራቶኑን በ65 ደቂቃ አካባቢ ስትሻገር የምትሮጠው ሩጫ ተራ የማራቶን ጅማሮ እንዳልሆነ ግልጽ ሆነ። 35 ኪሎ ሜትር ላይ ስትደርስ አሁንም በ2 ሰዓት ከ09 ከ40 ሰከንድ የማራቶን ፍጥነት ላይ ነበረች። ይህም ማለት በዛው ፍጥነት ከቀጠለች የዓለም ክብረ ወሰንን አሻሽላ መግባት ያስችላት ነበር። በመጨረሻዎቹ ኪሎ ሜትሮች ከፊት የሚከላከልላት ሯጭ ባለመኖሩ ከነፋሱ ጋር ለብቻዋ መታገል ነበረባት። ፍጥነቷ በትንሹ ቀነሰ፣ ነገር ግን ድሉ የሷ ስለመሆኑ ማንም አልተጠራጠረም። በመጨረሻም የፍጻሜውን መስመር በ2 ሰዓት ከ10 ደቂቃ ከ51 ሰከንድ በሆነ ሰዓት በድል ተሻገረች። ከሁለተኛዋ ተወዳዳሪ በ8 ደቂቃ ያክል ቀድማ መግባቷ የበላይነቷ በግልጽ የታየበት እንዲሆን አደረገው። በማራቶን ውድድር ላይ እንዲህ ያለ ልዩነት ማለት የአትሌቶቹን የአቅም ልዩነት በግልጽ የሚያሳይ ነበር። የፎቴን ሰዓት በቀላሉ የውድድር ድል ብቻ አልነበረም።
በሴቶች ማራቶን ላይ እስከ ዛሬ ድረስ የተቀመጠውን የሰው አቅም ገደብ የሚያናውጥ ውጤት ነው። በፊት 2 ሰዓት ከ15 ደቂቃ በታች መግባት እጅግ አስደናቂ ይባል ነበር። ከዚያ 2 ሰዓት ከ12 እና 2 ሰዓት ከ11 የሰዓት ገደቦች ሪከርድ እየተሰበሩ መጡ። አሁን ግን ፎቴን በ2 ሰዓት ከ10 ደቂቃ ከ51 መግባቷ አዲስ ጥያቄ አስነስቷል። ፎቴን የባርሴሎና ሩጫን በማየት ይህ ጥያቄ ከእንግዲህ ምናባዊ አይመስልም። በተለይ 35 ኪሎ ሜትር ድረስ በ2 ሰዓት ከ9 ደቂቃ ከ40 ሰከንድ በፍጥነት መሮጧ በተሻለ የአየር ሁኔታና በተመቻቸ የውድድር ሁኔታ 2 ሰዓት ከ10ን በመስመር ከዛ በታች ልትገባ እንደምትችል አቅሟን የሚያሳይ ሆኗል። የፎቴን ስኬት ሲነሳ የአሰልጣኟ ገመዶ ደደፎ ስም አብሮ መነሳቱ የማይቀር ነው። ገመዶ በቅርብ ዓመታት በሴቶች ማራቶን ዓለም ውስጥ ከታላላቅ አሰልጣኞች አንዱ ሆኗል። በሱ ስር የሰለጠኑ አትሌቶች ከዓለም ፈጣን የሴት ማራቶን ሯጮች መካከል ብዙዎቹ ናቸው። ትዕግስት አሰፋ፣ ሀዊ ፈይሳ፣ አማኒ በሬሶ፣ ወርቅነሽ ደገፉና አሁን ፎቴን ተስፋይ የዚህ የልምምድ ስርዓት ከፍተኛ ምሳሌዎች ሆነዋል። የገመዱ አሰራር ፈጣን የትራክ ሯጮችን ወደ ማራቶን በማሸጋገር ላይ የተመሰረተ ነው። በትራክ ላይ ያለውን ፍጥነት ሳያጡ ያንን ፍጥነት በ42 ኪሎ ሜትር ላይ እንዲያቆዩት ማድረግ ዋናው ፈተና ነው። ከባድ ልምምድ፣ በቂ ረፍት፣ ተገቢ አመጋገብ፣ የሰውነት ማገገሚያና የአይምሮ ጥንካሬ የዚህ ስርዓት ዋና ክፍሎች ናቸው። ገመዶ ከዚህ ቀደም ሴቶች ከ2 ሰዓት ከ10 በታች እንደሚገቡና ወደፊት 2 ሰዓት ከ8 ደቂቃ አካባቢ መድረስ እንደሚችሉ ሲናገር ይህ አስተሳሰብ ለብዙዎች እጅግ የራቀ ሊመስል ይችል ነበር። ዛሬ ግን የፎቴን 2 ሰዓት ከ10 ደቂቃ ከ51 መግባት በሳይንስና በተግባር መፈተን እንደጀመረ የሚያሳይ ሆኗል። የፎቴን ተስፋዬ ድል ስለ ሰዓት ብቻ የሚናገር ታሪክ አይደለም። በሙያዋ ውስጥ ከውድድር ለዓመታት ርቃ ነበር። በትውልድ አካባቢዋ የነበረው ግጭት የህይወት መንገዷን ቀይሮት ቆይቷል። ወደ አዲስ አበባ ከመጣች በኋላ ግን የጠፋውን ጊዜ በታላቅ ፍጥነት መመለስ ችላለች። ከትራክ ወደ ጎዳና፣ ከ10 ኪሎ ሜትር ወደ ግማሽ ማራቶን፣ ከዚያም ወደ 42 ኪሎ ሜትር ተሸጋግራ ውጤት አስመዝግባለች። እናም በመጀመሪያ ማራቶኗ የዓለምን ታሪክ መቀየር የቻለች ድንቅ አትሌት ሆናለች። ከ2026ቱ የባርሴሎና ማራቶን በኋላ ሁሉም ሰው ለፎቴን ተስፋዬ አንድ ጥያቄን አንግቧል። ሁለተኛውን ማራቶኗን መች ነው የምታደርገው? ሁለተኛውን ድሏን መች ነው የምታስመዘግበው? በሩት ቺፔንጌቲች የተመዘገበውን ሰዓትስ መች ነው ድል አድርጋ ሪከርዱን የምትሰባብረው? ይህ የሁሉም ጥያቄ ነው። እንዲህ አይነት ውድድሮች ወደ እናንተ እንዲደርሱ ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ። Hola, ¿qué tal? Muy buenos días. A punto de comenzar la Zurich Maratón de Barcelona, la consecución de buenas marcas y ahí ahora sí arranca. Era por debajo de 2.27 y si hiciera con el título de campeona de España, pues tendría su plaza para un final de 2025 un poco complicado porque estaba inscrito en el Maratón de Valencia. O alguna, pero no. Muchas veces las mujeres tienen un problema con el tema de la indumentaria, los hombres pues vamos con la camiseta. Mira, Liebre que está apretando los dientes. Ahí va, como intentan. La verdad es que el corte que tiene es muy bonito, muy bueno para la maratón, como te digo, sin prácticamente oscilación vertical, con mucha frecuencia. Y bueno, muy concentrada, lo que está haciendo en todo momento. Bueno, porque ahora ya sí que lo ve, ahora ya sí que lo acaricia. Sí. Sí, es una está acariciando a esta mujer. Que está claro. El récord del mundo, Nosotros no lo teníamos claro, pero ella estaba claro por lo que ha salido. Por lo que ha ido, sí. Ella ha ido en todo momento sabiendo que su objetivo era intentar, por lo menos, salir al ritmo del récord. Mira, es una zona a la que ligera bajada, como decíamos, han subido un poquito. Ahora es una ligera bajada. Ahora van a tener esa rampa que decimos, esa subidita, hasta ahí, hasta ese obelisco. Y después una zona favorable. Esta zona es la que tiene que sufrir. Y fíjate, se está pegando a la liebre. Se está aprovechando en esta zona que es más durilla. Ella está pegándose ahí, lo que denota que fuerza tiene. Mira, el último kilómetro en 3:10. Se lo ponen ahí en el coche. Es normal porque pica un poquito por arriba. Mira, de forma oficial ahí la vemos que está ahora sufriendo mucho la boca como... Sí, yo creo que les ha pegado un grito a las liebres que están tirando de ella para que vayan. Y demasiado, claro, no. Es como ya no puedo más. Sí, pero bueno, también es normal que ellos intenten, sabiendo que claro, se les escapa. Claro, porque ellos lo están viendo y dicen, es que lo tienes ahí, qué pena. Pues qué lástima que después de lo que ha hecho esta mujer, Foyen Tesfaye Hailu, la etíope que ha peleado y ha luchado desde el primer momento por batir ese récord del mundo, pues no ha podido conseguir batir ese récord del mundo
dice Jesús Foyen Tesfaye Hailu que va a conseguir la segunda mejor marca de siempre de una mujer en esta distancia, en el maratón. El público que se vuelca con ella. Sí, va a bajar de 2:11 obviamente. Lo va a tener que pelear porque los últimos metros se le están haciendo un poquito largos. Ahí está. Va a pasar el arco del triunfo y, como digo, triturando, obviamente, lo que decías tú, récord de la prueba y el récord de Etiopía y segunda marca de la historia. Pues ahí estamos viendo a Foyen Tesfaye a la አንድ ጥያቄን አንግቧል። ሁለተኛውን ማራቶኗን መች ነው የምታደርገው? ሁለተኛውን ድሏን መች ነው የምታስመዘግበው? በሩት ቺፔንጌቲች የተመዘገበውን ሰዓትስ መች ነው ድል አድርጋ ሪከርዱን የምትሰባብረው? ይህ የሁሉም ጥያቄ ነው። እንዲህ አይነት ውድድሮች ወደ እናንተ እንዲደርሱ ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ።